በገጠር ማህበረሰባችን እምብርት ሴቶችና ወንዶች የአትክልት አምራች ገበሬዎች መሬታቸውን ለማልማት ደከመኝ ሰለቸኝ ሳይሉ ይሰራሉ። ጠንክረው ቢሰሩም ጥራት ያለው ግብዓት ማግኘትና አስተማማኝ ገበያ ማግኘት ሁሌም ፈተና ሆኖ ቆይቷል። የለርሻ ዲጂታል መድረክን ማስተዋወቅና ማላመድ ለሴት አርሶ አደሮች ጨዋታ ቀያሪ ነው። በጥቂት ንክኪዎች ብቻ አርሶ አደሮች አሁን ከሰፊው የግብዓት አቅራቢዎችና አከፋፋዮች መረብ ጋር መገናኘት ይችላሉ። በለርሻ ዲጂታል መድረክ አማካኝነት አርሶ አደሮች ጥራት ያለው ዘር እና ሌሎች ግብዓቶችን ከታመኑ ነጋዴዎች በቀላሉ ያገኛሉ። ያለ ለርሻ ገበሬዎች ወደ ገበያ ሲሄዱ ደካማ ምርትን ሊያስከትል የሚችሉ ዝቅተኛ ዘሮችን ያገኛሉ። ይህም ሰብላቸው ጤናማና ጠንካራ ለገበያ ዝግጁ ሆኖ እንዲያድግ ያረጋግጥላቸዋል። በተጨማሪም ለርሻ በነባር የአትክልት ንግድ ኔትወርኮች ትብብርን በማጎልበት የእውቀት መጋራትና በማህበረሰቡ ውስጥ ዘላቂነት እንዲኖር በማድረግ አርሶ አደሮችን ያበረታታል። የአሰልጣኞች ስልጠና ዘዴን በመጠቀም ስልጠናው ለብዙ አርሶ አደሮች በተለይም ተጋላጭ ለሆኑ የህብረተሰብ ክፍሎች ተደራሽ እንዲሆን በመስራት ላይ ይገኛል። በአንድነት እነዚህን የንግድ ኔትወርኮችና ትስስሮች አንድ ላይ ሆነው ከተቀባይ አካላት ጋር ይደራደራሉ። ፍትሃዊ ዋጋን እና የተረጋጋ ገበያን ለምርታቸው ያረጋግጣሉ። ከለርሻ ዲጂታል መድረክ ጋር ሴት አርሶ አደሮች ከአሁን በኋላ የተገለሉ አይደሉም። ከባለድርሻ አካላት ጋር ተገናኝተዋል። ትስስር ተፈጥሮላቸዋል። ስልጣን ተሰጥቷቸዋል። እናም የሚበለጽጉ ይሆናሉ። ለርሻ ህይወትን ለመለወጥ አንድ እርሻ በአንድ ጊዜ። አብዮቱን ተቀላቀሉ። እርሻችሁን ዛሬ ከለርሻ ዲጂታል መድረክ ጋር አበረታቱ፣ አዘምኑ።